ሰላም ጋይስ ዛሬ በዴይ 4 ቪዲዮ ተገናኝተናል። ዴይ 4 ቪዲዮአችን ፎከስ የሚሆነው ወይም ትኩረት የሚያደርገው ኮፒንግ ስኪል ላይ ነው። በዚህ ቪዲዮ ኮፒንግ ስኪል ምን እንደሆነ በደንብ የምናይ ይሆናል። ከሱስ ለማገገም በምታደርገው ትግል አንዳንድ ከባባድ ሁኔታዎች ሊገጥሙ ይችላሉ። ለምሳሌ ሱሲ ለማጥፋት ለሱሲ ያበቃ ምክንያት ሲቀየር ወይም አዲስ ልማድ ለመልመድ ሲደጋግም የተለያዩ የስሜት ለውጦች ላይ እንደ ጭንቀት፣ ድብርት አይነት ስሜቶች ወይም ሁኔታዎች ሊገጥሙ ይችላሉ። እነዚህን ተቋቁመ ሱሲን እንድታሸንፍ ነው ኮፒንግ ስኪል ያስፈልገው እና ይሄ ኮፒንግ ስኪል ምንድን ነው? እንዴት ነው ይህን ኮፒንግ ስኪል ማዳበር የምንችለው የሚለው በደንብ የምናይ ይሆናል። ወደ ቪዲዮ ኮፒንግ ስኪል ወይም የመቋቋም ችሎታ ማለት አስቸጋሪ ሀሳቦችን፣ ስሜቶችን እና ሁኔታዎችን ለመቆጣጠር ልንጠቀምባቸው የምንችለው ቴክኒኮች ናቸው። ታዲያ ይሄ ቴክኒክ ምንድን ነው? ምናልባት ቀጣይ ጥያቄ ይሆናል። በጣም ጥሩ። ኮፒንግ ስኪል ቴክኒክ አስጨናቂ ሁኔታዎች፣ አስቸጋሪ ስሜቶች እና የህይወት ለውጦችን እንድትቆጣጠር የሚረዳ የነቃ አስተሳሰብ ወይም ባህሪ ነው ኮፒንግ ስኪል የሚባለው። ይሄ ስኪል የተሻልክ እንድትሆን፣ የተሻለ እንድትሰራ፣ በተሻለ መንገድ እንድትፋለም ስለሚያደርግ ሱሲን ተፋልመህ እንድታሸንፍ ይረዳል ማለት ነው። ይህን ስኪል ነው ማዳበር ያለበት እና ኮፒንግ ስኪል የሚባሉት ምንድን ናቸው? ይህ የመቋቋም ችሎታ እንዴት ማዳበር እንችላለን ብሎ ቀን በቀጣይ የምናየው ይሆናል። በዚህ ቪዲዮ አስቸጋሪ ሀሳቦችን፣ ስሜቶችን እና ሁኔታዎች በህይወት ውስጥ ገጥሞ በቀላሉ ያኝን ሁኔታዎች መቋቋም እንድችል የሚረዱን 5 ኮፒንግ ስኪል ቴክኒኮችን እንመለከታለን። አንደኛው የእውቀት ኮፒንግ ስኪል ወይም ኮግኒቲቭ ኮፒንግ ስኪል የምንለው አሉታዊ አስተሳሰብን ማረም። ሱሲን ለማሸነፍ በምትታገልበት ወቅት የተለያዩ አሉታዊ ሀሳቦች ሊመጡብህ ይችላሉ። ታዲያ አንተ በንቃት እና በፍጥነት ያኝን አሉታዊ ሀሳቦችን ካላረምካቸው ውጤትን እጅግ የከፋ እንደሆን ሊያደርጉልህ ይችላሉ። ለምሳሌ ይሄ በጣም ከባድ ነው የሚል አሉታዊ አስተሳሰብ ከተሰማ በፍጥነት ልታርመው ይገባል። ለምሳሌ እንደማለት ይችላል፣ ይሄ የለውጥ እድል ነው ማለት ይችላል። በእንደዚህ አይነት አስተሳሰብ አሉታዊ አስተሳሰብን ልታርም ይገባል። ጥንቃቄን ተጠቀም፣ መከራን ተለማመድ፣ ለራሴ አዎንታዊ ነገሮችን ተናገር እና አረጋግጣቸው። በምናቤ ሱሲን አሸንፈህ ተመልከት። ትልቅ ለውጥ ያመጣል። ከሱስ አገግመህ ራስን ተመልከተው። ከሱስ አገግመህ የሚኖር ህይወት በምናቤ ሳለው ያን ተመልከተው። ይሄ ትልቅ ለውጥ ያመጣል። ሁለተኛው ቢሄቪራል ኮፒንግ ስኪል ነው። ሱሰኛን ከራሲ አርቅ ወይም ከሱሰኛ ራቅ። ራሲንም ሱስ ካለበት አርቅ። በመደበኛነት የአካል ብቃት እንቅስቃሴ አድርግ። ሩጥ፣ ደንስ፣ ጂም ግባ፣ ብቻ ምንም ይሁን አድርግ። ግን የአካል ብቃት እንቅስቃሴ ማድረግን እንዳዘነጋ። ከዚህ በፊት ባለው ቪዲዮ ስለ አካል ብቃት እንቅስቃሴ ብዙ ያወራን ይመስለኛል። የአካል ብቃት እንቅስቃሴ ታደርግ ስሜት ይለወጣል። ስሜት ሲለወጥ ለሱስ የምታጥፈው ጊዜ አይኖርም። እዚህ ይሄ የአካል ብቃት እንቅስቃሴ ባህሪን ስለሚቀይረው ይሄ አንደኛው ስኪል ነው ወይም ቴክኒክ ነው ማለት ነው። ሌላኛው በፈጠራ ውስጥ ተሳተፍ። ለምሳሌ ሙዚቃ ሊሆን ይችላል። ሙዚቃ ስለ ሙዚቃ መስራት፣ መጻፍ እና መዝፈን ሊሆን ይችላል። አርት ውስጥ ትወና ምናምን ሊሆን ይችላል። እነዚያ ነገሮች መሳተፍ፣ ስዕል እንችል ከሆነ መሳል፣ ጽሁፍ መሞከር፣ እነዚያ ነገሮችን መሞከር ራሱ ሌላኛው ቴክኒክ ነው። ሌላኛው የምትኖርበትን አካባቢ የምትኖርበትን ቦታ አጽዳ ወይም አስተካክለው። ይህም አንደኛው ቴክኒክ ነው። ሌላኛው ትኩረትን ተጠቀም። ትኩረትን በመጠቀም ሱሲን አዘናጋ ወይም ዲስትራክሽን ሜትድን ተጠቀም። ለምሳሌ ሱስ ጌም፣ ሙቪ፣ መጽሐፎችን በማንበብ ዲስትራክት ማድረግ ይችላል። ያም ሌላኛው ቴክኒክ።
ሶስተኛው ሶሻል ኮፒንግ ስኪል የምንለው ነው። የማገገሚያ ስብሰባዎች ላይ መሳተፍ፣ ጓደኞችን ወይም ቴራፒስቶችን ማግኘት፣ ከነሱ ጋር ጊዜ ማሳለፍ፣ ማውራት፣ ያለብን ነገር መነጋገር፣ እነዚህ በጣም ወሳኝ ናቸው። ሌላኛው ከሱሰኞች ጋር ጥብቅ ባውንደሪ ማዘጋጀት። የሆነ ባውንደሪ ከዚህ በፊት ባለው ቪዲዮ በደንብ ያወራው ይመስለኛል። ከሰዎች ጋር ባውንደሪ ሊኖር ይገባል። ከራሴ ጋር ይበል ባውንደሪ ሊኖር ይገባል። ይህም ባውንደሪ ሴት ማድረግ አለብን። ሰዎች ጋር ስትቀርብ ወይም ከሰዎች ጋር ስትውል ባውንደሪ ከሌለ ልክ የሆነ ድንበር ካላበጀለት ሰውየው ወደ አንተ ህይወት ትገባለህ፣ አንተም ወደዛ ትገባለህ። ድብል ምስቅልቅል ወጣ ህይወት ይኖራል ማለት ነው። ያ እንዳይኖር ባውንደሪ ማዘጋጀት፣ ባውንደሪ ሴታፕ ማድረግ ያስፈልጋል። አራተኛው ኢሞሽናል ኮፒንግ ስኪል ነው። የሚሰማኝ ስሜት በየቀኑ ጻፈው። ምንም ይሁን የሆነ ማስታወሻ ላይ የሚሰማኝ ስሜት ጻፈው። ይሄ በቀላሉ ስሜት እንድትቆጣጠር ይረዳል፣ ወይ ስሜትን መቋቋም እንድችል ይረዳል። ይሄ አንዱ ስኪል ነው። ሌላኛው ጥልቅ አተነፋፈስን ተለማመድ። ጥልቅ አተነፋፈሶች ስሜትን ይቀይራሉ። ለምሳሌ ተናደ የንዴት ስሜት እስካለ ዲፕ ብሪዚንግ ወይ ጥልቅ አተነፋፈስን ብትለማመድ ያ ስሜትን ይቀይሯል። ለምሳሌ 4 ሰከንድ አየር ወደ ውስጥ ማስገባት፣ ከዛ ለ4 ሰከንድ ያን አየር ያስገባውን አየር መያዝ፣ ከዛ ለ4 ሰከንድ ማስወጣት። ይህም በመደጋገም ጥልቅ አተነፋፈስን መለማመድ ትችላለህ። ሌላኛው ሜዲቴት ማድረግ ነው። ሜዲቴሽን በጣም ወሳኝ ነገር ነው። ራሴ እንድትረጋጋ ስሜትን እንድታረጋጋ ያደርጋል። ይሄኛው ሌላኛው ቴክኒክ ነው። ቢያንስ በቀን ለ5 ደቂቃ ሜዲቴት ማድረግ መለማመድ አለብን። ሌላኛው ምስጋና መለማመድ። ምስጋና ግራቲቲዩድ በጣም ወሳኝ ነገር ነው። ስሜትን ይቀይረዋል። ለምሳሌ የሆነ ሁኔታ ቢከሰትብን ስለዛ ያለ ሁኔታ የምስጋና ከሆነ ያ ሙዲ ነው የሚቀይረው በዛ። ይሄ ደግሞ ለቀጣዩ እርምጃ ለቀጣዩ ስቴፕ በጣም ወሳኝ ነገር ነው። ለምሳሌ 3 የምታመሰግንበትን ነገር ዘርዝረ ስለዛ ነገር ማመስገን ትችላለህ። ይህም መለማመድ ትችላለህ። ሌላኛው ስሜቶችን መለየትና መሰየም። ለምሳሌ የሚሰማኝ ስሜት አሁን ንዴት ከተሰማ ዋው ይሄ ንዴት ነው፣ ይሄ ስሜት ንዴት ስሜት ነው፣ ንዴት ይባላል አይነት ነገር እንደዛ መሰየም መለማመድ አለብህ። እንደዛም ራስህን ማስተማር አለብህ። ይሄ በቀላሉ ስሜትን እንድታውቅ በቀላሉ ስሜትን ማኔጅ እንድታደርግ የሚረዳ ስኪል ነው። ስለዚህ ይሄን እንድታዳብረው እፈልጋለሁ። አምስተኛው ላይፍ ስታይል ኮፒንግ ስኪል ይባላል። ከተዋቀረ የዕለት ተዕለት እንቅስቃሴ ጋር መጣበቅ አለብህ። የዕለት ተዕለት እንቅስቃሴ አንተ ባቀርከው መልኩ መሄድ አለበት። ይሄ ራስን ህይወትን በቀላሉ ማኔጅ እንድታደርግ ይረዳል። ለምሳሌ የሆነ ስኬጁል አውጥተህ በዛ ስኬጁል መሰረት መሄድ፣ በዛ ስኬጁል ራስን ማኔጅ ማድረግ፣ እንደዚህ አይነት ነገሮች በጣም የሚጠቅሙ ቴክኒኮች ናቸው። ሌላኛው የተመጣጠነ ምግብ መመገብ፣ በቂ ውሃ መጠጣት። ይህም ለላይፍ ስታይል በጣም ራስን ማኔጅ ለማድረግ በጣም አስፈላጊ ናቸው፣ ጠቃሚ ነው። ሌላኛው ጥሩ እንቅልፍ መተኛት። ብዙ ጊዜ ሰዎች ጥሩ እንቅልፍ ሲባል ጥሩ ቦታ፣ ጥሩ አልጋ ላይ ጥሩ ፕራሽ ያለበት ጥሩ ልብስ አልጋ ልብስ ያለበት ቦታ መተኛት ይመስላቸዋል። ያ አይደለም። ጥሩ እንቅልፍ ማለት በቂ እንቅልፍ መተኛት ማለት ነው። በቂ እንቅልፍ ምንድነው ከተባለ ያው የሰው ልጅ መተኛት ያለበት ሰዓት አለው። 8 ሰዓት በደንብ ብተኛ ያ ጥሩ እንቅልፍ ነው የሚባለው። ያንን በመተኛት ራስን የሚቋቋም ወይም ኮፒንግ ስኪል ማዳበር ትችላለህ ማለት ነው። ሌላኛው አዲስ የትርፍ ጊዜ ማሳለፊያዎችን መፈለግ፣ ሆቢዎችን ሴት ማድረግ ወይም መፈለግ። መሳል ሊሆን ይችላል፣ ስፖርት መስራት ሊሆን ይችላል፣ ሌላ የሆነ ሳምቲንግ የሆነ ነገር ሊሆን ይችላል። ብቻ ያ ሆቢ መፈለግ አለብህ። ይሄ ለምን ይጠቅማል ካልከኝ እንደዚህ አይነት አስቸጋሪ ሁኔታዎች ሲገጥሙ በዛ ነገር ራሴን እንትን በማድረግ ቢዚ በማድረግ ከዛ ሁኔታ እንድታመልጥ ይረዳል። ስሜት እንድታስተካክል ይረዳል።
ላይፍ ስታይልም በቀላሉ ማኔጅ እንድታደርግ ስለሚረዳ እነሱንም መለማመድ አንደኛው ስኪል ነው ማለት ነው። አሁን አያቸው ኮፒንግ ስኪሎችን በመለማመድ አስቸጋሪ ሀሳቦች፣ ሁኔታዎች፣ ስሜቶች ሲገጥሙ የምትቋቋሙበትን ስኪል ማዳበር ትችላለህ። ይህን በመደጋገም ስኪልን ማዳበር አለብን። ደይፉ በዚህ አበቃ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ስኪሉ ላይ ባለው ኢሜል አድራሻ ወይም ቴሌግራም አድራሻ መላክ ትችላላችሁ። ታዲያ ለቤቱ አዲስ ከሆናችሁ በሰብስክራይብ ቤተሰብ መሆን እንዳይዘነጋ፣ ላይክ ሼር መዘንጋት የለበትም። በቀጣይ ወይም በመጨረሻው ዴይ 5 ቪዲዮ እንገናኛለን። ዛሬ በዚህ በቃ፣ ቀጣይ እንገናኝ። ሺፕስ